በአሁኑ ሰዓት ዶናልድ ትራምፕ እንግዲህ ትዕዛዝ አስተላልፈዋል። ወታደሮቻቸው ለጥቃት ዝግጁ እንዲሆኑ በአሁኑ ሰዓት አሳውቀዋል፣ ትዕዛዝ ሰጥተዋል ማለት ነው። እንደሚታወቀው ከቀናት በፊት እንግዲህ ማስጠንቀቂያ ያዘለ ነገር አውጥተው ነበረ። ይህም እንግዲህ በናይጄሪያ የሚገኙ እጅግ በጣም ብዛት ያላቸው ክርስቲያኖች እየሞቱ ነው። ይህም እንግዲህ እሳቸው እንደተናገሩት ይህን ድርጊት የሚፈጽሙት እስላማዊ ቴሮሪስቶች ናቸው ወይም አሸባሪዎች ናቸው ብለዋል። ይህም ሞት በፍጥነት እንዲቆምና የናይጄሪያ መንግስት ቁጥጥር እንዲያደርግና እርምጃ እንዲወስድ አስጠንቅቀው ነበር። ግን ትናንትና ምሽት ላይ በራሳቸው ሶሻል ሚዲያ እንዳሳወቁት ከሆነ የናይጄሪያ መንግስት በፍጥነት በሀገሩ እየሞቱ ያሉት ክርስቲያኖች ላይ ግድያ የሚፈጽሙትን አሸባሪዎች እርምጃ የማይወስድና ይህን ነገር የማያስቆም ከሆነ ወታደሮቼን አስገባለሁ፣ ወታደሬን እልካለሁ። ለዚህም ደግሞ የአሜሪካን ዲፓርትመንት ኦፍ ዋር እንግዲህ ዝግጅት እንዲያደርግና ናይጄሪያ ውስጥ ለሚገኙና ይህንን ጥቃት ክርስቲያኖች ላይ እየፈጸሙ ያሉ አሸባሪ ቡድኖችን ለመምታት ዝግጅቱን እንዲያደርግ አዘዋል ማለት ነው። በነገራችን ላይ አንድ የአሜሪካን ፕሬዝዳንት እንደዚህ አይነት ኦርደር ወይም ትዕዛዝ ሲያዝ እንደቀላል የሚታይ ነገር አይደለም። በአሁኑ ወቅት በአፍሪካን ሀገር ሆነ በአፍሪካ ዙሪያ የሚገኙ እንግዲህ የአሜሪካን ቤዞች ዝግጅት እያደረጉ ይገኛሉ ማለት ነው ለጦርነት። ምክንያቱም አንድ የአሜሪካ መሪ እንግዲህ መጥቶ ፐብሊክሊ እንደዚህ ካወራ ጠላት ለሚባለው ሰው ራሱ ይህንን ኢንፎርሜሽን አሳልፎ እንደመስጠት ስለሚታይ ራሱን ፕሮቴክት ለማድረግ ወይም እዚህ ሀገር ላይ እርምጃ ለመውሰድ እሱም የራሱን ፕላን ያደርጋል። ስለዚህ እንደ ኢንፎርሜሽን እንደመስጠት ስለሚታይ እዚህ ሞመንት ላይ ለመድረስ እዚህ ትዕዛዝ ፐብሊክሊ ለመስጠት እንግዲህ ትልቅ እርምጃዎችን መራመድ አለባችሁ። ውስጥ ለውስጥ መስራት ያለባችሁ ነገሮች ሰርታችሁ ነው ፐብሊክሊ የምታወጡት ማለት ነው። ያው ማለት የፈለኩት ከወረቀት ማስፈራሪያነት የዘለለ ነው ማለት ነው። እንደዚህ አይነት ዋርኒንጎች እንደዚህ አይነት ትዕዛዞች ሲሰጡ ማለት ነው። የፕሬዝዳንት ዶናልድ ትራምፕን የተዘጋጁ ትዕዛዝን ተከትሎ እንግዲህ የአሜሪካን ዲፓርትመንት ኦፍ ዋር ዋና አዛዥ የሆኑት ፒት ኤግዛም እሳቸውን መግለጫ ሰጥተዋል። በዚህ መግለጫቸው በናይጄሪያ ሀገር የሚገኙ ክርስቲያኖችም ሆነ የትም ሀገር የሚገኙ ክርስቲያኖች ላይ የሚወሰዱት ጥቃቶች ሊቆሙ ይገባሉ። በፍጥነት የማይቆሙ ከሆነ ዲፓርትመንት ኦፍ ዋር ሙሉ ዝግጅት እያደረገ ይገኛል። በአሁኑ ወቅት ዝግጅቱን ጀምሯል፣ እርምጃ ለመውሰድ ዝግጁ ሆኗል ብለው ተናግሯል ማለት ነው። የናይጄሪያ መንግስት ክርስቲያኖችን ፕሮቴክት ሊያደርግ ይገባዋል፣ ያለበለዚያ እኛ እንጠብቃቸዋለን፣ እኛ እርምጃ እንወስዳቸዋለን የሚል እንግዲህ መግለጫ ነው ያወጡት። አሜሪካን በአፍሪካ ሀገር እንግዲህ ከ6 በላይ የሆኑ ቤዞች አሏት ማለት ወታደሮችና የተለያዩ አየር ቤዞች አሏት። ከዚህ ውስጥም እንግዲህ ጎረቤት ሀገር ጅቡቲ፣ ከዛ በኋላ ኬንያ፣ ኢጂፕት እንዲሁም ኒጀር እና በተጨማሪ ደግሞ ካሜሩን ላይ እጅግ በጣም ሰፋት ያላቸው እንግዲህ ሚሊተሪ ቤዞች ያሏት ሲሆን እነዚህንም ጥቃቶች ከእንደዚህ አይነት ቦታዎች በመነሳትና እንዲሁም በተለያዩ አካባቢው ካላቸው ኤር ቤዞችና እንዲሁም ተንቀሳቃሽ ትላልቅ የሆኑ መርከቦች ላይ ጥቃት ሰነዝራለች ተብሎ ይታሰባል። ይህም ጥቃት ቢሰነዘረው እንግዲህ የናይጄሪያ መንግስት በክርስቲያኖች ላይ የሚደረገውን እልቂትና ግድያ የማያስቆም ከሆነ ነው ብለው ተናግሯል። እንግዲህ የአሜሪካን ፕሬዝዳንትና የአሜሪካን የጦርነት ሚኒስተር የሆኑት ፒት ኤግዛም ማለት ነው። የናይጄሪያ መንግስት ማስተባበያ ሰጥቷል። ክርስቲያኖች ብቻ ለህይወታቸውን እያጡ ያሉት በሀገር ላይ የመጣ ችግር ነው ብለው ተናግሯል ማለት ነው። የናይጄሪያ መንግስት አሜሪካ ይህ ነገር እንዲቆም መታሰብ ከሆነ እኛንም በሚሊተሪ ታግዘን ትርዳን ብለው እንግዲህ የናይጄሪያ መንግስት ተናግሯል ማለት ነው። አዲስ ነገር ካለ ማቀበላችሁ ይሆናል። በአሁኑ ወቅት እንግዲህ ዶናልድ ትራምፕ ለሁለት ሀገራት ማስፈራሪያ ሰጥቷል። እነዚህም እንግዲህ ቬኔዙዌላና ናይጄሪያ ሆነዋል። ታዲያ ሁለቱንም ሀገራት አንድ የሚያደርጋቸው አንድ ነገር አለ። ይህም እንግዲህ በሀገራቸውና በምድራቸው ላይ እጅግ በጣም ከፍተኛ የሆነ የነዳጅ መጠን አላቸው ሀገሮች ናቸው። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለስ ይሆናል። መልካም ጊዜ